የካሲያስ ራውል ሪከርድን የተጠጋ የኋላ የመሃል ተከላካይ ሆኖ ከ100 በላይ ጎሎችን ያስቆጠረ አስገራሚ ውጤታማ ተከላካይ ነው ሰርጂዮ ራሞስ። ጆዜ ሞሪኒዮ አወዛጋቢው አሰልጣኝ አምጾም በመጨረሻ ማሳድሞ ከበርናባው ያባረራቸው ሰርጂዮ ራሞስን የትውልዱ ወደር አልባ ሊብሮ ይሉታል። ዚዳንም በጆዜ ሐሳብ ይስማማል። ዚዙ እንደ ተጫዋችነቱ ለደማቅ የስልጠና ዓለም ታሪኩ መንገዱን ያቀለለለት ታጋይ ተከላካይን የተሟላ ሁሉ ነገር ያለው እርሱን በቡድን ከኋላ ከያስክ ስለመከላከል ማሰብ ታቆማለህ ሲል ያሞካሸዋል። ክሎፕ፣ ቬንገር፣ ሰር አሌክስ ፈርጉሰን፣ ጋርዲዮላ፣ ሲአር7 ማርሴሎ፣ ዣቪ ኢኒየስታ፣ ካሲያስ በሰርጂዮ ራሞስ ምርጥ ተከላካይነት አይደራደሩም። አብረውት የተጫወቱ ተቃራኒው ነው የገጠማቸው የማድሪድ የባርሴሎና የስፔን ብሔራዊ ቡድን ጓደኞቹም ታላቁን አወዛጋቢ ማድሪዶች ደጀን ሁሌም የማይተኛ ባህሪው የማይቀየር ፈታኝ ተቀናቃይ መሆኑን ይመሰክራሉ። በመልበሻ ክፍል እርሱ ካለ ድምፁ ከፍ ብሎ ይሰማል። ተጽዕኖ ከባድ ነው። ለበርካታ ወደ ማድሪድ መጥተው መልሰው ለወጡ አሰልጣኞች ዋናው ምክንያትም ነው። ማንንም አይፈራም። ለማይነኩት የማድሪዶች አለቃ ፍሎሬንቲኖ ፔሬዝ እንኳን አይመለስም። ታላቅ ፕሮፌሽናል ነው። ታጋይ፣ ጠንካራ ሰራተኛ፣ ሽንፈትን አይወድም። በእግር ኳስ ሁሉንም ዋንጫዎች አሸንፏል። የስፔን ወርቃማ ትውልድ መሪም ነው። የዓለም የአውሮፓ ዋንጫ ክብሮች ቁልፍ ተዋናይም፣ የላሊጋ፣ የቻምፒየንስ ሊግ፣ የኮፓ ዴላሬ የዓለም ክለቦች ዋንጫ ክብሮችን ደጋግሞ ማሸንፏል። በሚያስቀና የድል ታሪክ የደመቀ ወደ ማድሪድ መጥተው መልሰው ከወጡ በርካታ ጋላክቲኮች ጋር የበረረ የቤርናባው ምልክት ሆኖም ከቀጠለ 15 ዓመታት አለፉ። ሰርጂዮ ራሞስ ጋርሺያ ዘ ቡል ፋይተር፣ ዘ ሞንስተር፣ ዘ ቢስት በተሰኙ ቅጽል ስሞቹ የሚታወቀው የማድሪዶች ኋላ ደጀን። Ramos never holds back in the big moments. Have you forgotten his last-minute winners? In 2014 against Bayern and Atletico. In 2016 against FC Sevilla. He's the embodiment of the alpha male, bad traits and all. በ1986 በካሜስ አንዳሉሺያን ግዛት የተወለደው ሰርጂዮ ራሞስ የልጅነት ህልሙ በስፔናውያን ባህል ከቅልብ ኮርማዎች ተፋጦ መጀገን ነበር። እጣ ፈንታ እግር ኳስ ላይ የጣለው ኮከብ በሲቪያ ወጣት ማዕከል ራሱን አሳይቶ በራሞን ሳንቼዝ ፔዚየን ሳይጠገብ 2005 ፔሬዝ በ27 ሚሊዮን ፓውንድ ጠለፉት። የነገው የፈርናንዶ ሄሮ ተተኪ ሊሆን በበርናባው የደረሰው ወጣት ገና በ19 ዓመቱ ከዝነኞቹ ጋላክቲኮች ጎን ድንገት መከሰቱ ሳይረብሸው ወርቃማ ዕድሉን በአግባቡ ተጠቅሞ ተደላደለ። Wow! Don't make Sergio angry or like the Hulk. He'll lose it. Ramos versus Reguilon. Ramos has lost it a lot of times. We can't go over every single incident. እኔን ስጫወት ማየት ካልፈለጋችሁ፣ እኔን ካልወደዳችሁ ቀላሉ ነገር ለምን ስቴዲየም ትመጣላችሁ ሲል ምላሽም ይሰጣል። በየቤታችሁ ቴሌቪዥናችሁን ማጥፋትም ትችላላችሁ። ከዛ አርፎ መቀመጥ ነው። ለምን የሚያናድዳችሁ ነገር ታያላችሁ። በቃ እኔ ስጫወት ባላንጣዎቼን ድል ስነሳ ማየት ካልፈለጋችሁ፣ እኔን ካልወደዳችሁ፣ አጫወቴም ካስጠላችሁ ቴሌቪዥናችሁ ማጥፋት ነው። ያሸናፊው የአንዳሉሺያኑ ጀነራል የድል መንገድ ግን ይቀጥላል። እኔ በጠንካራ ስራዬ ህልሜን የምኖር የማድሪድ ምልክት ነኝ። የሀገሬ ስፔንም ኩራት። ሪያል ማድሪድ ሁል ጊዜም ለዓለም እግር ኳስ ኮከቦች፣ ለባለተሰጥኦ ወጣቶች በሩ ክፍት ነው። እኔ እዚህ ሲመጣ ኮከብ አልነበርኩም። ዛሬ ግን ሁሉን ያሸነፈ፣ በትናንት ድሉ ማይክራራ፣ ለነገ ስኬቱ ጠንክሮ የሚሰራ አንጸባራቂው ኮከብ ነኝ። በዚህ ገናና ክለብ መደገም ከማይችሉ እንደ ሲአር7 ካሉ የዓለማችን ምርጦች ጋር ድንቅ ጊዜዎችን አሳልፈናል። ከክርስቲያኖ ጋር 9 ዓመት በበርናባው ታላቅ ጊዜ፣ ብዙ ክብሮች፣ የማይረሱ ስኬቶች፣ ሞተር ነው የማይደገም ሁሉ ነገር የተሰጠው። እድለኛ ነን ከክርስቲያኖ ጋር በመስራታችን። በኳስ ሕይወቴ ምን አጣው? ምንም። ሁሉንም ክብሮች አሸንፌያለሁ። ጦርነት እወዳለሁ። መፋለም፣ መዋደቅ፣ ድል መንሳት ሁሌም እዘጋጃለሁ። መበለጥን አልወድም።
ጠንክሬ እሰራለሁ፣ አቋሜን እጠብቃለሁ። ሜዳ ላይ ማንንም ሆን ብዬ ተማትቼ አላውቅም። እንደ አለት የጠነከርኩ ከማታዶር ቅልብ ኮርማዎች ለመፋጠጥ የደነደነ ደፋር ልብ እንዳለኝ ግን ለተቀናቃኞቼ ትንሽ በሜዳው ማሳየት እወዳለሁ። በቀይና ቢጫ ካርድ ሪከርዶቼ ብዛት ሰዎች ይገረማሉ። ከካርዶቹ በላይ ግን እኔን ከፍ ባለ ወርቃማ የኳስ ሕይወቴ ሁሌም ዓለም እግር ኳስ ያስታውሰኛል። Modric takes. It's a header from Sergio Ramos. Sensational finish. Sergio Ramos, the hero of the semi-final for Real Madrid, scores a goal in the 93rd minute, which saves their skin in the final. ራሞስ 2011 በበርናባው ሰማይ ወደ ጨረቃ የላካት የቻምፒየንስ ሊግ ግማሽ ፍጻሜ መለያ ምቱን አይዘነጋም። የጆዜ ሞሪኒዮ ቅስምን የሰበረችው ፖርቹጋላዊ አሰልጣኝ አንገታቸውን ደፍተው በርናባውን የለቀቁበት አጋጣሚ። ከዛ ምሽት በኋላ የመለያ ምት ስታይሌን ቀየርኩ። ምን ሆኜ እንደዛ ኳሱን እንደጠለስኩ አይገባኝም። ፓኒካን ተለማመድኩ። በቀላሉ ቺፕ በግራ በቀኝ ግብ ጠባቂዎችን መጣል በድፍረት በአውሮፓ ዋንጫው አደረኩት። ተሳካ። በዛው ቀጠልኩ። ለአዲስ ሲማን አልዘነጋም። በስታዲዮ ሊዩዝ ሞተን ስንነሳ አትሌቲኮን ጉድ ስንሰራው በሳንሲሮ ደገምናቸው። በካርዲፍ ጁቬንቱስን አሸነፍን። በተከታታይ 10ኛው 11ኛው 12ኛው ዋንጫን አሳካን። ለ13ኛው ተራብን። ምክንያቱም ይህ ማድሪድ ነው ሁሌ ማሸነፍ የለመደ። ወደ ዩክሬን ወደ ኪየቭ አቀናን። ሊቨርፑልን ድል ነሳን። ያ ምሽት ከሞሳላ ፋውል ጋር በተያያዘ ብዙ ተባልኩ። የግድያ ማስፈራሪያ ጭምር ደረሰኝ። ገረመኝ። ሆን ብዬ ምንም የፈጸምኩት ነገር የለም። ለሳላህ ነገርኩት፣ ተቀበለ። ቶሎ ወደ ሜዳ እንዲመለስ መልካም ምኞቴ ላኩለት፣ አመሰገነ። ነገሩ እዚህ ጋር አለቀ። ሚዲያው ግን ካለም ጫፍ ጫፍ ነገሩን አገነነ። እኔ አልሰማም፣ ስላላጠፋው ይቅርታም አልጠይቅም። ባጫውቴ በስታይሌ ግን እቀጥላለሁ። እኔን ማየት የማይፈልጉ የቴሌቪዥን ሪሞታቸውን ብቻ መጠቀም ነው። በቀጥታ በማጥፋት አርፎ መቀመጥ ይቻላል። የሰርጂዮ ራሞስ ጋርሺያ አሸናፊነት ግን ይቀጥላል። Es el capitán del Real Madrid. Todo el mundo pues no está quizás preparado para eso. Fútbol, la música, los caballos y mi familia. مو صالح هكذا يغنون. إصابة أخرى لصلاح. إصابة أخرى لصلاح. ኤል ካርዞን ዘህርት ኦፍ ሰርጂዮ ራሞስ አማዞን ፕራይም በቅርቡ በማድሪዱ ኮከብ ኢኳሲዮስ ዙሪያ የሰራው 8 ክፍል ያለው ተከታታይ ዶክመንተሪ ፊልም ነው። የአንዳሉሺያኑ ጀነራል ለስፖርት የተፈጠረ ታጋይ አሸናፊ፣ በጠንካራ ስራ ራሱን ወደ ዓለም ኮከብነት የቀየረ፣ ከኳስ ውጭ በፈረስ ስፖርትና የሙዚቃ ፍቅር የወደቀ የሴሌብሪቲ ህይወቱን ገጽታዎች አማዞን ፕራይም ያሳያል። በዶክመንተሪው 2012 ላይ ከተዋወቃት ጋዜጠኛ ሚስቱ ሩቢዮ የወለዳቸው 3 ልጆች ጋር ያለውን የተዋበ የፍቅር ህይወትም ይቃኛል። ፍሎሬንቲኖ ፔሬዝ እርሱን መተካት አንችልም ሲሉ 2005 ያስፈረሙት ኮከብን ያሞካሻሉ። ድፍረቱ እንደሚያስገርማቸውም ይናገራሉ። ካልዴሮን በበኩላቸው እግር ኳስ እንደ ራሞስ አይነት ሁሉን ነገር የተሰጠው የመሃል ሜዳ ተከላካይ አላየሁም ይላሉ። ፈጣን፣ ደፋር፣ በአየር በመሬት የጀገነ መሪ፣ ጎል አስቆጣሪ፣ ሲፈልግ ባላንጣዎቹን ተቀናቃኞቹን ከመሬት ደባልቆ በካርድ የሚሰናበት፣ በጫና ምንም የማይደናገጥ፣ ለማሸነፍ የተፈጠረ ይሉታል ቪሴንቴ ካልዴሮን። ዝነኛው የስፔንያን ስፖርት ጸሐፊ ተንታኝ ጋሌም ባለጌ ራሞስ ለማሸነፍ የተፈጠረ መሆኑን የካልዴሮን ሐሳብን ተቀብሎ ይናገራል። ድልን፣ ማሸነፍን፣ ዋንጫዎችን፣ የበላይነትን ከአንዳሉሺያን የማታዶር ቅልብ ኮርማዎች ያለ ፍርሃት ተፋጦ የለመደ የትውልዱ መሪ ተከላካይ ይለዋል ጋሌም ባለጌ። Tenemos desde que sale en el avión hacia Pamplona con el equipo
ከቅልብ የስፔን ኮርማዎች ሲፋጠጥ ያደገው የአንዳሉሺያኑ ጀነራል ሰርጂዮ ራሞስ ጋርሺያ እንደ ሳት በሚፋጀው ፈጣን ሸርተቴው ኃይልን ከቀላቀለ አይረሴ ያጫወቱ ጋር እልፍ ወዳጅም ጠላትም ያፈራው ኮከብ በድል አሸናፊነት የደመቀው ወርቃማው የኳስ ሕይወቱ ፍጻሜ አመሻሽ ላይ 40 ደፍኖ ይገኛል። ሰርጂዮ ራሞስ ጋርሺያ የላፉሪያ ሮሃው ግንብ የአንዳሉሺያኑ ጀነራል የበርናባው ኮንክሪት ምርጡ የትውልዱ ተከላካይ ትሪቡን የኮከቦች ገጽ Fouls, cards, fights. Sergio Ramos has a fiery temper. People often hate him. Why? Well, simply because he's the ballsiest player in the world.